ከራዋ ቀዮ ሜ ከራዋ ቀዮ እጅዳበ አሮን ፈናና መሰዲዶ ወድበት እስኪ የእግዚአብሔር መንገድ በሉ እስኪ አዎ ኢሳይያስ 55 ቁጥር 9 ላይ ሲናገር እግዚአብሔር ቃል እስኪ አንብብልኝ እስኪ ሰማይ ከምድር ከፍ እንደምል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው። ልቀጥል። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ካፌ የሚወጣ ቃሌ እንዲሁ ይሆናል። የሚሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። ዛሬ ከሰማይ ድምጽ ይመጣል፣ ቃል ይመጣል። ቤትሽን ሳይሰራ አይመለስም። ከረከረታሜና ጀጃራ ፍረዱ መነኬት ጃራማ ሰገሌ ዱፋ መነኬት ወጀተም ቃል ይመጣል፣ ቤታችሁ ይሰራል። ቃል ይመጣል፣ ኑሯችሁ ይሰራል። ቃል ይመጣል። ኢየሱስ ጌታ ነው። ይኸው ምድር ከሰማይ ይላል ዝናብ ዘንቦ ምድሪቷን አረስርዞ እንዲሁ በከንቱ እንደማይመለስ ይላል። የኔ ቃል ይላል ከአፌ ወጦ ነኬሳ በይዳም አሜን ሐረዋ ቀዩ መኬሳ ሲፋበው በቃ ከእግዚአብሔር ብቻ ይውጣላችሁ። ኤላ ማስካላ በላ ዶላ ባሻ ህይወታችሁን የሚያድስ ቃል ይውጣላችሁ። በቃ ከማን ከጠቅላይ ሚኒስቴር ነው ከእንትና ነው ከእግዚአብሔር ይውጣላችሁ። ቃል ይውጣላችሁ አይደል? አሜን። ሰዎች ቃል አውጣልኝ ምናምን ስሉ ቀላል አይደለም። ባዞይ ይሄ ነገር የገባቸው ሰዎች እስኪ አንድ ቃል አውጣ እግዚአብሔር ሰው ይላሉ። ለምን መሰለኝ? ቃል ሲወጣ እንዲሁ አይመለስም። የሆነ ሰርቶ የሚመለስ ነገር አለው። አሜን ነው ወይ? ዛሬ ያንን የተናገራችሁትን ነገር ትወርሳላችሁ። ኢየሱስ ጌታ ነው። ስለ እግዚአብሔር መንገድ ስነግራችሁ ጧት እነ ዳንኤል እነ ዮሴፍ ያለፉበት መንገድ ነግራችኋለሁ። የእግዚአብሔር መንገድ ዝም ብሎ እንዲሁ ተራ አይደለም። የእግዚአብሔር መንገድ እኛ በአሁን ዘመን እንደምንሰብከው አይደለም። የእግዚአብሔር መንገድ በቅባት የተሞላ በክብር የተሞላ ብለን የምንሰብከው አይደለም። አዎ ክብር አለበት፣ ቅባት አለበት፣ ግን ውጥረት አለበት። የእግዚአብሔር መንገድ በጣም ከባድ ነው። ምን ይላል? ሐሳቤ እናንተ እንደምታስቡት አይደለም አለ። አከስ ያደምቲ መንገዴም እንደ መንገዳችሁም አይደለም አለ። ይሄ ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ እንዲሁ ከናንተ የራቀ ነው፣ ሐሳቤም ከናንተ እንዲሁ ከፍ ያለ ነው ይላል። አንዳንዴ የምትሄዱበት መንገድ የእግዚአብሔር ሲሆን ወገኖቼ ሆይ እግዚአብሔር የተናገራችሁና እሱ ያወራችሁና እናንተ የምትሄዱበት ላይመሳሰል ይችላል፣ ተቃራኒ ሊሆን ይችላል። በቃ ወልፋለስ አከስ ወደንዳ ግን መንገዱ ልንገሬ ወደ ፍጻሜ የሚያደርስ ነው። አሜን ነው ወይ? ህይወታችሁን ገንብቶ ጨርሶ እግዚአብሔር አሜን ነው ወይ? ለብዙ ቁም ነገር እናንተን የሚያበቃበት ነው። የእግዚአብሔር መንገድ ላይ ስትሆኑ ብዙም ሳቅ ላይኖር ይችላል፣ ብዙም ፌሽታ ላይኖር ይችላል። የእግዚአብሔር መንገድ ላይ ስትሆኑ እግዚአብሔር ጧት ሲያወጣችሁ ልጄ በፊት መንገድ አለ፣ በፊት ህይወት አለ፣ በፊት መልካም ትዳር አለ፣ በፊት በጣም ውርስ አለ፣ በፊት በጣም ከፍታ አለ፣ ድንቅ ነገር ውስጥ ያስገባሃል እግዚአብሔር። አሜን ነው ወይ? ግን ምን መሰለክ እግዚአብሔር እዚህ ጋር የጀመርከውና እዛ ጋር ያለው መካከል አይነግርህም። እግዚአብሔር አይነግርህም። እዚህ ጋር ኬላ አለ አይልም። ዩኒሳ ሳደርስ ኬላ ያለ አይልም እግዚአብሔር። በቃ ከፊት ክብር አለ ሂድ ይላል፣ ውጣ ይላል፣ ትወጣለህ። ከዛስ ያስጨንቃል፣ ይመጣል፣ ያደናቅፋል፣ ወዮ ትላለህ። ከዛ ደግሞ በቃ ተስፋ ቆረጥኩ ሞትኩ እኮ ስትል አይጥልህም። ደግሞ መጥቶ ቀና ያደርጋል፣ ኃይል ይሰጣል፣ ጉልበት ይሰጣል። በቃ መንገድ ላይ እንዳትቀር ብርታት ይሰጣል። ስትፍዴ አብድጭ ስትነቃ እና በቱም ወንዴም ተሐጥቆምም ደግሞ ትሄዳለህ። ሃሌሉያ! ዛሬ ነው ጸልያለሁ። እድማል እግዚአብሔር ወደ ተናገረው ይገባል። አንዳንድ ሰው እግዚአብሔር ሆይ ምንድነው የተናገርከኝ? ይሄ ነው እንደ ይላል። አዎ ይሄ ነው፣ በቃ ይሄ ነው እግዚአብሔር የተናገረ። አዎ ልጅ ስለሆንክ ኢየሱስ ጌታ ነው። ና አንድ ልጅ ጥራልኝ እስኪ ና እስኪ ና ባባ ና
ፊድሜ አምጪው ና እስኪ ሰላም በለኝ አቶ ና ሚስተር ና አምጣዋ ተሸክመህ አታመጣም እንዴ አንተ ሰው የመንፈሴን ቆይ አስተካክለዋለሁ ኋላ ራሱ ለምን እንደምትቀመጡ አንተ ስማ እንዴት ነህ ደህና ነህ አንተ እኮ ቆይ ስማ በደንብ አዳምጦ ይኸው እግዚአብሔር ማን ነው እንደዚህ ነው የሚያያችሁ ባዞይ አንዳንድ ሰው ማን ነው ለእግዚአብሔር ትልቅ ለመሆን ይፈልጋል እንዲህ ነው የሚያይ ጌታ አንተ ገባህ ና እባክህ ተመለስ አየህ እግዚአብሔር ሊያጠፋም አይፈልግም ሊያዋርድም አይፈልግም እንደ ልጅ ግን ያባብላል ይኸው ያባብለዋል በቃ ተመለስ ምናምን ይለዋል አየህ ኢየሱስ ጌታ ነው አሁን ማን ነው እግዚአብሔር ለዚህ ልጅ ሲናገር ማን ነው ትንቢት ሲናገር አንተ ልጅ በጣም ከፍታለህ ግን ትወድቃለህ ትሰበራለህ ይላል እንደ ጌታ ኦራባካዳ ሻካባ ይሄን ልጅ ግን እግዚአብሔር ማን ነው ታድጋለህ ይለዋል ትደርሳለህ ይለዋል አቅም ታገኛለህ ይለዋል ነገር ግን ምን መሰላችሁ በልጁ እድሜ ላይ የሆነ የሚቆጠሩ እድሜዎች አሉ እስኪደርስ ድረስ የሚያስጨንቁት ነገሮች አሉ ያንን ሁሉ ግን እግዚአብሔር ፕሮቴክት ያደርገ ያሳድገዋል ይረዳዋል ያበለዋል ያጠጣዋል ዛሬ እግዚአብሔር እንደዚህ ልጅ ያኖራቸዋል ራባሳካራ ባዳላባ ያኖራቸዋል እግዚአብሔር ኢየሱስ ጌታ ነው አንድም ቀን ስለዚህ ልጅ ውድቀት አስበህ ታውቃለህ እንደው አንተ የምትሰራው ለዚህ ልጅ አይደል እንደው በየሱቁ የምትንከራከተው ለዚህ ልጅ አይደል ጭራሽ ደግሞ ደግመህ እነሱን ለማኖር ትፈልጋለህ ገባችሁ ኢየሱስ ጌታ ነው አንተ ላይ ኢየሱስ ሌሎችን ራሱ እየፈለገ ነው እንኳን አንተ ማኖር አይደለም ገባህ አይደል እንኳን አንተ ማብላት አይደለም እግዚአብሔር ለሌሎቹ ጥሪ እያደረገ ነው ኑ ወደዚህ ህይወት ኑ ወደዚህ ረፍት አኖራቸዋለሁ እንከባከባቸዋለሁ ይህ ትልቁ የእግዚአብሔር ሐሳብ ልጅ ስለሆንክ ገባህ ስለምትንገዳገድ ላትቆምም ስለምትችል ምን ያደርጋል በትንቢት ያባብላል ልጅ አይዞ መጫመት እንዲሆንልህ አይዞ ይላል ትንቢት ባዘይ ለህፃን ታውቃለህ አሜን አሜን በሏ ኮንፊደንስ ሲኖር ግን ዝም ብሎ ያስገባል አርነመት የተቆጥ ፈዩ መገለ በቃ የሆነ ቦታችሁ ላይ ደርሳችሁ ታያላችሁ ሻካራባ ሳካታ ላባዲያ ያስፈልጋል ደግሞ አሜን ነው ወይ ትንገዳገዳለህ በቃ ያቅታል ይመጣና አይዞ የኔ አባት ይልሃል ህፃና ለጌታ አሜን ነው ወይ ዛሬ ነው ጸልያለሁ በትንቢትም እግዚአብሔር ያጽናናቸዋል አሜን አትልም አልተነብይ እንዴ ዛሬ እግዚአብሔር በትንቢትም ያጽናናሃል ደግሞም አንዳንዶቻችሁን ዝም ብሎ ያስገባቸዋል በቃ ሲገልጨው አቀዩ የሆነ ሰው ዝም ብሎ ተደስቶ ይገባል ለሞስካሪ ካባዳናባ ብዙ ነገር እየመሰከረች ነበር እሷ በጣም ህይወቷ በጣም የሚገርም ነው ቅርብ ጊዜ ነው 10 ብር አጣው ያልሽው 10 ብር አጣው ብላ የምታወራው ቅርብ ጊዜ ነው የሆነ ሰዓት ግን ማለት ነው ጂ ፕላስ ምናምን ውስጥ የሆነ መኪና ውስጥ ግን ማለት ነው እንዲህ አነጋጋሪ ነገር የሚሆንላችሁ ሰዎች አላችሁ በቃ ጠላት ሳይነቃባችሁ ማንም ሳያያችሁ እግዚአብሔር ከፍታ ላይ የሚያወጣችሁ ሰዎች አላችሁ ቃሉ ምን ይላል መሰለክ አንተ ስትጸልይ ይላል ወዴት ግባ ይላል ወደ እልፍኜ ግባ መዝጋንም ቀርቀር አርገ ጸልይ ይላል አስታውቅ ለሱ ሪፖርት አርገ ከዛስ በሰውር የሚያይ አባት ምን ያደርጋል አደባባይ ላይ ከተማው ላይ ራካፓይ ኮሳካባዲያ እግዚአብሔር የሆኑ ሰዎችን ከተማው ላይ ያነክሳቸዋል ሰፈሩ ላይ እግዚአብሔር ከፍ ያደርጋቸዋል ለምን ቢባል ለመመዱ ውስጥ ነው ለመመዱ ጸሎት ቦታ ነው ለመመዱ ቃል ቦታ ነው ለመመዱ ጓዳ ነው አንዴ አቤ የሚባል ምን አለ መሰለኝ ዝብዬ የሆነ ሰዓት ከተማ ውስጥ መኪና ስነዳ ሰዎች አዩኛል እንዴ ሰውዬ መቼ ነው መንጃ ፈቃድ እንኳን የሌለው ሰውዬ ከመቼው አሉኛል አለው እኮ መንጃ ፈቃድ የት ነው የሚወጣው አስፋልት ላይ ነው እንዴ እኔ ሁላችሁ መንጃ ፈቃድ አላችሁ ለምሳሌ እኔ 2 አመት መንጃ ፈቃድ ተሸክሜ እንደመታወቂያ እየተገለገልኩ ነው ከ2 አመት በኋላ ምን ነው ጌታ ሆይ አይደብርም ብዬው
ከዛ አንድ ሞተር ሰጠኝ። ስሙ ይባረክ። ለዚህ ይመሰገናል ጌታ። መንጃ ፈቃድ በሱ ባልሆነ 2 አመት ሞተር ነዳው። በቃ እንዴ ምን ነው መንዳት አለብኝ ብዬ። አሜን ነው። ዛሬ እግዚአብሔር ለያዛችሁት ጉዳይ ያስፈጽማል። ሲጥሙ ረማ በቃ እና መንጃ ፈቃድ ሲወጣ ዝም ብሎ አስፋልት ላይ አይወጣም። ከተማ ላይ ከተማ አይወጣም። መንጃ ፈቃድ የሚወጣ የት ነው? ሜዳ፣ ለመመድ ቦታ ገባ፣ ትምህርት ቤት እዛ ነው። ስትነዳም ስትለማመድም ሜዳ ውስጥ ጫካ ውስጥ ነው እንጂ ከተማ ላይ አትለማመድም። አባ እግዚአብሔር የችግርህ ሰዓት፣ የልምምድህ ሰዓት፣ የጭንቀትህ ሰዓት አደባባይ ላይ አያለማምድም። ገባ፣ ለሰዎች መሳቅ አያረግም እግዚአብሔር። ገባ፣ ቾካ ቮካ ታካ ሩሳ ካፓያ ያን ዝም ብለህ ትጸልያለህ። ያን ዝም ብለህ ጁጁጁጁጁ ትላለህ። መሰረቶችን ታናውጣለህ ዝም ብለህ በቃ ፋርተካ እየመጣህ ነው። አሜን ነው ወይ? እስኪ እየመጣው ነው በሉ እስኪ። አንተ ክብር በሉት እስኪ። አንቺ ዓለም በሉ እስኪ። እየመጣው ነው በሉ እስኪ። የሆነ ሰው ሊገለጥ ነው። የሆነ ሰው አነጋጋሪ ሊሆን ነው ከተማ ውስጥ። ከዛ አቤ ምን ነው እንደዚህ ምናምን ስለውት ማለት ነው እንዴ? ታው እንጂ እናንተ ረፉ እንዴ? እኔ ስለማመድ እዛ መከራዬን ሲባል አላያችሁኝ? እኔ ተማመድኩት ጓዳ ነው። መንጃ ፈቃድ ዛሬ አመት ነው ያወጣሁት። ዛሬ ግን ስነዳ ነው ያያችሁኝ። አሜን ነው። እናንተ ጉዳዩን ጨርሳችሁ ትመጣላችሁ። አሜን ነው። የጠላት አናት ላይ ወጣችሁ ትነዳላችሁ። በቃ ኢየሱስ ጌታ ነው። ዛሬ የሆነ ሰው በጌታ በኢየሱስ ስም አሜን ነው ያሽከረከረውን ጠላት ማሽከርከር ይጀምራል። ሬስ ካላባላባ ዘመኑን የያዘውን መንፈስ ዘመኑ መያዝ ይጀምራል። በቃ ሲቀብስ ይዘው አቀዩ ከፍ አድርጉ ቀኝ እጃችሁን። በጌታ በኢየሱስ ምን ይጸልያለሁ። መሪውን መያዝ ይሁንላችሁ። የተመራችሁ ሰዎች መምራት ይሁንላችሁ። የተቀደማችሁ ሰዎች መቅደም ይሁንላችሁ። ዛሬ በዚህ ልመርቃችሁ በኢየሱስ ስም አሜን። ስለዚህ የእግዚአብሔር መንገድ ላይ ስትሆኑ ትንገዳገዳላችሁ፣ ትወድቃላችሁ፣ ትነሳላችሁ፣ ትደክማላችሁ፣ ትበረታላችሁ፣ ግን ትደርሳላችሁ። አሜን ነው። ደከመኝ አይሰራም፣ አቃተኝ አይሰራም፣ ወዮ ተፈተኩ አይሰራም፣ ተቃጠልኩ አይሰራም። ትቃጠላታለህ ግን ታልፋለህ። በቃ እፎይ የምትልበት ሰዓት ይመጣል። በቃ ጀምራላ መንገዱን። አሜን ነው ወይ? በዚህ መንገድ ላይ ምን ያደርጋል እግዚአብሔር? ጸጋን ይጨምራል፣ ሞገስን ይጨምራል፣ ብርታትን ይሰጣል። ቆይ ልንገራችሁ፣ እየጨረስኩ ነው። ኢየሱስ ጌታ ነው። እስኪ የተመቸው ሰው አዲስ አበባ መጥቼ ያገለግላለሁ። እንዲማ እንዲህ ከተቀበላችሁ ክብር ለኢየሱስ ይሁን። እነዚህ በቃ ወልበሬ ክብር ለኢየሱስ። የእውነቴን ነው የምላችሁ። እኔ አንዴ እነ ምራክል ጋር ምናምን እጄ አገለገልኩ ነው ማለት ነው አሉ አሉ። እኔም ወኔ መጣ፣ ክብር ለቅቄ መጣሁ። ክብር ለኢየሱስ ይሁን። ለመሰላችሁ ሰፍ ብለው ለእግዚአብሔር ቃል እሺ፣ ሰፍ ብለው ሰፍ ካላላችሁ ለሆነ ነገር ምንም በቃ ኖርማል ነው የሚሆነው ህይወት። ገባ አይደል? ርቦ የበላ ምግብና ሳይርቤ የበላ ምግብ እኩል አይደለም። ሼካማ ዶካባ እርካታ አለባት። ርቦ የበላ ምግብ ጣፋጭነት ይጣፍጥ አይጣፍጥ ራሱ አታውቅም። ይጣፍጣል ዝም ብሎ። አሜን ነው ወይ? ዛሬ በኢየሱስ ምን ይጸልያለሁ። ለእግዚአብሔር ነገር አፕታይታችሁ ይከፈት። ወርቅ ያለው ሰው አለ? እኔ እንኳን ብር ነው ያደረኩት። እግዚአብሔር ይባረክ። ወርቅ ያለው ሰው እስከ ያለ የለም። አይ ለምን እንዳላረጋችሁ ታውቃለች? ስላጣችሁ ብቻ አይደለም። አንዳንዱ በቃ መግዛት አልችልም ስላለ አይገዛም። ገባ? አንዳንዱ ደግሞ ስለሚፈራ አያደርግም ወርቅ ማለት። አንዳንዱ ደግሞ ሼም ስለሚይዘው አያደርግም። ሁሉም የየራሱ ምክንያት አለ ወርቅ ማያደርግበት። ብር ብል ግን ማለት ነው 50 ብርም ትሁን 1 ብርም ትሁን አውጥተህ ታሳየኛለህ። ተደብቃ ነው የምትቀመጠው። ወርቅ ግን ልደብቆ አይችልም። ወርቅ ነው እንዴ? የእውነት እግዚአብሔር እውነት ላንቺ ወደ ወርቅ ይቀይርልሽ። አንቺ ራስ ወርቅ ቢሆን እንዴ ድብልቅልቅልቅ አድርገሽ በዚህ ቦታ አይታሰብም። ወርቅ አደረገው። ኧረ ጥንቃቄው ከባድ ነው። ገባ? አድርገሻል እንዴ? ወርቅ ነው አንቺ ጎልድ ነው እንዴ?
እውነት አቤት አጨብጭቡ። ተገኘ እዚህ አንድ ክብር ለኢየሱስ። እውነት ይመችሽ። በጣም ደስ ይላል። እኔ ባዞ ወርቅ የሚያደርገው ለምን ነው የማታደርገው አንተ አለ እንዴ? እስኪ አየ ቤት አስቀምጧል። ለምሳሌ ይፈራል፣ ሼም ይዟል። አሜን ነው። ከፍ አድርጉ እጃችሁን። በጌታ በኢየሱስ ምን ጸልያለሁ፣ ምድር ላይ ማድረግ ያለባችሁን ነገር ማድረግ ይሁንላችሁ። ምን መሰለህ ስለ ወርቅ ሲነሳ ሰው ይፈራል። አሁን እሷ ወርቅ ቢሆን እንዴ አንደኛ ቀድማ እዚህ በጊዜ ነው የምትመጣው። እኔ መዘር ከጨለመ ገባን ነው ትፈልጋለች። የሚፈልገው ተካላቶች አሉ። ወርቅን ወርቅ ያስባለው ዝም ብሎ ስለሚያብለጨልጭ ብቻ አይደለም። ገባ? የመጣበት መንገድ ነው፣ የተጓዘበት መንገድ ወርቅ ያስባለው እንዲፈልጉት ያደረገው አንተ እሱን ካረክ እንዲያሳድዱ ያደረገው የመጣበት መንገድ ነው። ተራ አይደለም የመጣበት የተጓዘበት። ሲመጣ ሁሉም ሰው አይደፍረውም ወርቁን። ስለ ወርቅ ስነግራችሁ ሱቅ ያለው ወርቅ አታስቡ፣ እሱን አይደለም። አሁን ስለ ራሳችሁ አስቡ። ወርቅ ናችሁ። በቃ ኢየሱስ ጌታ ነው። ወርቅ ናችሁ። ማንም ዝም ብሎ የማይደፍራችሁ፣ ማንም ዝም ብሎ ስማችሁን የማይጠራ ሼካ ፓራዶላ ባሳ ሲጠራ እንኳን ዋጋ አውጥቶባችሁ ኢየሱስ ጌታ ነው። አሜን ነው ወይ? ውሰዱ ይሄንን በእምነት አሜን ነው ወይ? ከዚህም በኋላ ጸጋ ብሎ የሚጠራ ሰው ብር አውጥቶበት ዋጋ አውጥቶበት አሜን ነው ወይ? አደራ በቸርች አይደለም እያልኩ ያለው እሺ፣ እዚህ በነፃ ነው የማገለግላችሁ። ግን የሆነ ቦታ አለ እዛ ጋር ስሜን ሲጠሩ ዋጋ ወጥቶብኝ ነው። አሜን በሏ። አሜን ጀዲካ ፍረድ ኦፊኬቲቭ ስሜ እንኳን ሲጠራ ገንዘብ ይሁን። ወርቅ ዝም ብለህ ሄደህ አታነሳማ። በጣም ከፍተኛ ነው። በመንግስት ደረጃ ይፈልጋል። ከገንዘብ ጋር ነው ልውውጡ። ገባ? ለኢትዮጵያ ገንዘብ ለመጨመር ለማምጣት ምን ያህል ወርቅ አላት ነው። የኛን ገንዘብ ለመውሰድ እኮ ነው። ገባ? የወርቅ ክምችት ነው የሚታየው። ለምን መሰለክ? ብሩ ውድ እንዲሆን ያደረገው የኛ ሀገር ወርቅ ነው፣ ክምችቱ ነው። አሜን። ዛሬ ወርቆች እዚህ ይታዩኛል። እዚህ ጉባኤ ውስጥ ውድ የሆኑ ሰዎች ይታዩኛል። ራሳቸውን እንደ ርካሽ እየቆጠሩ ግን ወርቅ የሆኑ ሻፓራ ዶላ ማሳካታ ላባዲያ ሪፓራ ዳላ ባላባ ከፍታውን የሚቆጣጠሩ ወርቅ ባዞይ በጣም ጥጋበኛ ሰው ነው እዚህ ላይ የሚያደርገው ወርቅ። ጥጋበይ በጣም የመጨረሻ በቃ የነጠጠ እዚህ ላይ የሚያደርገው ወርቅ የት ነው የሚቀመጠው? አየ ከፍታዎችን ነው የሚቆጣጠረው። ከዛ እዛ ላይ ይደምቃል፣ ይፈልጋል፣ ይታያል፣ ደስ ይለዋል። ሰው ሌቦች ይፈልጉታል። አየ የወርቅ አመጣጥ ደግሞ ለእናንተ መናገር አይጠበቅብኝም። አሁን እኛ ሀገር ወርቅ ወጥቷል አይደል? ሲወጣ ግን ማን አስቸጋሪ ቦታ ገባ? ወርቅ ያስባለው አንዱ የመጨረሻ የወጣበት ቦታ ነው። ገባ? አሜን። እስኪ እንቁ ነኝ በሉ እስኪ። ስለዚህ በሉ እስኪ ዝም ብሎ በሉ እስኪ በየሰፈሩ የምገኝ በሉ እስኪ ተራ ሰው አይደለሁም በሉ እስኪ ተፈላጊ ነኝ በሉ እስኪ። በቃ እንድትፈለግ ያደረገ አንተን ደግሞ ምንም አይደለም። ከቡሬምና ከመቱምና ከቀበሌምና ከአርሲምና ከወላይታምና ከአዲስ አበባምና እሱ አይደለም አንተን ውድ ያደረገ ክርስቶስ ኢየሱስ በመስቀል ላይ ያፈሰሰው ደም፣ እሱ እዚህ ላይ የከፈለ ዋጋ አንቺን ውድ አድርጎታል። እንድትፈለግ አድርጓል። አንዴ ብቻ ኢየሱስ ምን ያደርጋል መሰለህ? ስታምን በክርስቶስ ስታምን ደሙን ንክት ያደርጋል። ከዛ ተፈላጊ መሆን ትጀምራለህ። ስለዚህ ወርቁ ሲወጣ በጭንቅ ነው ያወጡት፣ አውጪዎቹ ያወጡት። ኢየሱስ እናንተን ሲያወጣ በጭንቅ ነው ያወጣችሁ። ገባ? እንዲሁ ዝም ብሎ አይደለም የመጣችሁት፣ በመከራ ነው ያመጣችሁ። በማዘን በማልቀስ ነው ያመጣው እናንተን። አሜን ነው ወይ? ተጋግጦ ከገደል ነው ኢየሱስ እናንተን ያወጣው። ስለዚህ ተራ ማንነት የላችሁ። ቁሙ አበዳ ያ ዳዊት እውነቱን እኮ ነው እረኛዬ ብሎ የዘመረው ከአንበሳ ከድብ ስታተርፈው ያላንተ ማን አስታዋሻለሁ? ገበታን አዘጋጀህለት ንግስናን አንተው ስታነግሰው
ባይዘምር ይገርመኝ ነበረ የኔም ታሪክ እንደ ዳዊት አለ አባትዬ አባብዬ ነህ አባትዬ ነህ የነፍሴ ጠባቂ በሉ እስኪ ከአንበሳና ከድብ ከአውሬው ከነጣቂ ለምን ቢባል እረኛዬን ይዤ ለምን ቢባል ቅጥሩን እዘላለሁ ለምን ቢባል አሮሮ እንዳይጎዳኝ ለምን ቢባል ተራራ አግኝቻለሁ ለምን ቢባል እረኛዬን ይዤ ለምን ቢባል ቅጥሩን እዘላለሁ ለምን ቢባል አሮሮ እንዳይጎዳኝ ለምን ቢባል ተራራ አግኝቻለሁ እረኛዬ ነህ በሉ እስኪ እረኛዬ ነህ የነፍሴ ጠባቂ ከአንበሳና ከድብ ከአውሬው ከነጣቂ ለምን ቢባል እረኛዬን ይዤ ለምን ቢባል ቅጥሩን እዘላለሁ ለምን ቢባል አሮሮ እንዳይጎዳኝ ለምን ቢባል ተራራ አግኝቻለሁ ሻላ ባራ 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 ሬ ባራ 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 የኔን ሕይወት ልዩ ያደረገው እኮ ኢየሱስ ነው መሰማሪያን ካገኘው ቆየው እረኛዬን ስለተጠጋው በክንፎቹ ጥላ ስር ሆኜ የአምላኬ ክብር ሲገለጥ ውስጥ ልቤን ያረካኛል የኢየሱስ ፍቅር ብርቱ ነው ዘወትር አይለወጥም በቸርነቱ ይዞኛል ከቤቱ የትም አልሄድም ደስታዬ በጌታ ሙሉ ከእንግዲህስ ምን ያሳየኛል በምድር ከምታየው አፍለቅ አምላኬ ክብር ማርኮኛል ንግስና ከበሬታ አላፊውን አውጥቼዋለሁ የኢየሱስ ክብር ባለበት የደስታ አገር በሰማይ ነው ቃሉ እንደሚናገረው ሃሌሉያ መንፈስ ክብር አለ